ሰላም አቢሲኒያ ትሬደርስ እንዴት ከረማችሁ? አማን ነው? ሰላም እንዴት ናችሁ? ፓስት ዋን መንዝ አክቲቭ አልነበርኩም። ያው ቪዲዮ አናሊሲስ ለመስራት ማለት ነው ትሬዶችን ቴክ ያደረኩ ነበር። አክቹዋሊ ግን ሴትአፕን እስካስተካክል በሚል አንድ ወር ዴይሊ እና ዊክሊ አናሊሲስ አልሰራውም ነበር። አስመሰስ ፖሲብል ከዚህ በኋላ ዊክሊ እና ዴይሊ አናሊሲስ ለመስራት ሙከራ እናደርጋለን። ላስት ታይም እዚህ አካባቢ ነበር ፕራይስ እያለ የተለያየ ነው። እዚች አካባቢ እዚህ አካባቢ ይመስለኛል ሜይ ጁን ከመግባቱ በፊት ሜይ አካባቢ ፕራይስ እዚህ አካባቢ እያለ ነው የተለያየ ነው። ከዚህ በኋላ ማርኬቱ ኢንቨርስሊ እየወረደ ነው። ከዴይሊ በመነሳት ዊክሊ ዴይሊ እያደረግን ወደታች እየወረድን ለማየት ሙከራ እናደርጋለን። ኦኬ አሁን ከዊክሊ በምንመጣበት ጊዜ ዊክሊ ላይ ያለው ቤሪሽ ትሬንድ ክሊርሊ ቤሪሽ ትሬንድ እናያለን። ከዚህ በፊት የሰራኋችሁ መቼ እንደሆነ ባላስታውስም ዩቲዩብ ቪዲዮ በምታዩ ቼክ ማድረግ ትችላላችሁ። እዛ ላይ በምታዩበት ጊዜ ፕራይስ ወደ እነዚህ ሎዎች ኮሬክት ሊያደርግ የመምጣት ፖሲቢሊቲ ያለው ብዬ ተናግሬ ነበረ። ታርጌቷን እቺ ጋር የመሆን ፖሲቢሊቲ ይኖረዋል ብዬ ነበረ ማርኬት ማለት ነው። አሁን ክሊርሊ ደግሞ ወደዛ የሚመጣ ይመስላል። እዚህ ጋርም ጽፌላችሁ ትናንት ፖስት አድርጌያለሁ። ሲንስ ሎወር ሎ አሁን ሎወር ሎ የሰራት እቺ ነች። ማርኬት መጣ እዚህ ሃየር ሃይ ሰራ፣ ሃየር ሎ ሰራ አይደለ? ከዛ ሃየር ሃዩን እቺን አፕዴት ማድረግ አቃተውና እዚሽ ጋር ቀረ። እዚሽ ጋር ስታክ አረገና ፕሪቪየስ የሰራውን ሎ ብሬክ አረገ። ከዛ ድጋሚ ሪትሬስ ወደኋላ አረገ። አሁንም ደግሞ ብሬክ አረገ። ከረንትሊ ዚስ ዊክ እቺን ሎ ፕሪቪየስ ሎወር ሎዋን በቦዲ እንዲዘጋልን ብቻ ነው የምንፈልገው። ዊክሊ በቦዲ ከዘጋ በጣም እርግጠኛ ባይኮንም ግን ፕራይስ እዚህ ጋር የመምጣት ፖሲቢሊቲ በጣም ሀይ አለው ማለት ነው። ሲንስ እዚህ ጋር ያሉትን ኮሬክሽን ሌቭሎች ኮሬክት እያደረገ ስላልመጣ ፕራይስ እዚህ ጋር ያሉ ሌቭሎችን ኮሬክት እያደረገ አልመጣም። ኢምፐልሲቭሊ የወጣው ማለት ነው ወደታች ምንም ኮሬክሽን እየሰራ ስላልወጣ ማለት ነው። ሲንስ ፕራይስ ሙቭ የሚያደርገው ኢምፐልስ ያደርጋል፣ ኮሬክት ያደርጋል፣ ኢምፐልስ ያደርጋል፣ ኮሬክት ያደርጋል። ኖ ማተር ዋት ኤንድ ዌን እቺን ሌቭል ኮሬክት የማድረግ ግዴታ አለበት ፕራይስ። አሁን ለምሳሌ ማይነር ስትራክቸሮች የሰራ ፕራይስ ሊሄድ ይችላል። አሁን እዚህ ጋር ለምሳሌ ይሄን ኮሬክት ሳያደርግ እንደዚህ ብሎ ሊሄድ ይችላል፣ እንዲህ ብሎ ይቀጥላል። ሰማው ግን የሆነ ሰዓት ላይ ይሄን ኮሬክት ሊያደርግ ኢምፐልሲቭሊ እንደዚህ ሊወርድ ይችላል ማለት ነው። ወርዶ አሁን ደግሞ ድጋሚ ከዚህ ቤሪሽም ላናይ እንችላለን። ለምን የዚህኛውን የቡሊሽን ኮሬክሽን ስላልጨረሰ ከዚህ ደግሞ ድጋሚ እንደዚህ ሃዮች እያየን ወደ ላይ ይሄን ታርጌቱን ደግሞ ሃየር ሃይ ፕሪቪየስ ሃይን ብሬክ አድርጎ የመውጣት ቻንስ ይኖረዋል ፕራይስ ማለት ነው። ግን ሜጀር ሃዮች እና ሜጀር ሎዎች የሚባሉ አሉ። እነዚህ አሁን ማይነር ሃዮች ናቸው። እነዚህ ሜጀር ሃዮች ናቸው። እነዚህ አሁን እዚህ ጋር ብሬክስ ሲያደርግ እዚህ ጋር ነው ቼንጅ ኦፍ ካራክተር ብለን የምናደርገው ለማይነር ስትራክቸር ነው። ሜጀር ላይ በምናይበት ጊዜ ወይም ሃየር ታይም ፍሬም በምናይበት ጊዜ ግን እንደዚህ ያለ ስትራክቸር ነው የሚሆነው። ምንም ወደ ታች የመጣበት ቤሪሽ ስትራክቸር አይኖረንም ማለት ነው። እንደዚህ አይነት ስትራክቸር ነው የሚኖረው። ግን ሎወር ታይም ፍሬም ላይ በምናይበት ጊዜ እንደዚህ አይነት ስዊንጎች ይኖራሉ ማለት ነው። ስለዚህ ይህን በምናይበት ጊዜ እዚህ ጋር ክሊርሊ ኮሬክት አላረገም ፕራይስ። ኮሬክት ስላላረገ ፕራይስ እዚህ ጋር መምጣት ፖቴንሻል ይኖረዋል ብዬ እኔ እገምታለሁ ማለት ነው። እሱን ደግሞ አይደንቲፋይ ማድረግልን የዛሬ ዊክ ነው፣ የዛሬ ቀን ነው። ክሊርሊ በጣም ኢምፐልሲቭሊ እየወረደ ነው ፕራይስ እንደምታዩት። እቺን ሎ ክሬት ካረገ በኋላ እቺን ሎ መስበር አቅቶት ነበረ። ስንት ሳምንት ማለት ነው? 1 2 3 4 6 7 8 9 10 11
12 ሳምንት ኢቭን አልሰበሩም። እቺኛዋ 11ኛዋ ሳምንት በዊክ ነው የሰበራት። በዊክ ሰበራት። ግን ቆንጆ ፕራይስ አክሽን እንዲኖረው እንደዚህ ብሬኪንግ ላይ በምናይበት ጊዜ ቦዲ ቢሆን ይመረጣል። አንዳንዴ ዊክም አክሰፕት የምናደርግበት ጊዜ አለ። ሬር ነው ግን ቦዲ ሲሆን ግን በጣም ጥሩ ኮንፊደንስ ይኖረናል ማለት ነው። ሲንስ አሁን እንዳለ በዊክ ነው እዚህ ጋር ብሬክ ያደረጋት፣ እዚህ ጋር ቴስት ያደረጋት። እቺ ስትሮንግ ኤሪያ ናት ማለት ነው። ብሬክ መደረግ ያልቻለች አሁን ብሬክ ካደረጋት ነው ይህን ዊክ ከዚህ ሎ በታች ከዘጋ ፕራይስ ኔክስት ዊክ ሲጀመር እዚሽ ጋር ደግሞ ሾርት ተርም ሲገኝ ሳላት እሷን ፊል አድርጎ ድጋሜ ደግሞ ኮሬክሽን ለመስራት ወደዚህ አካባቢ ቴስት አድርጎ እንደዚህ መምጣት ቻንስ ይኖረዋል ማለት ነው። ፕራይስ እሱ የምናየው ሆናል አብረን እና ያው ዊክሊ ላይ ቤሪሽ ስትራክቸር ነው ያለው። ወደ ዴይሊ ላይም በምንመጣበት ጊዜ ቤሪሽ ስትራክቸር ነው ያለው። ይሄም እንደምታዩት ነው። ከዚህ ጀመረ፣ ዜሮ አለ፣ ኤ አለ፣ ቢ አለ፣ ሲ ኤክስቴንድ አደረገ። በምናይበት ጊዜ ሁሉንም እዚህ ጋር ቢ ሰጥቶናል። ኦቨር ኤክስቴንድ ሲኩዌንስ ቢሆናል እንደምታዩት እዚህ ጋር ጎልደን ዞንም አልፎ ኦቨር ኤክስቴንድ ቢያደርግልን ስቲል ቢ ሰጥቶናል። አክቲቭ ነው። ሲንስ እቺ ነው አንድ ብሬክ ሰረዝ አክሰፕተብል ትሬንድ ነው ማለት ነው። ከዛ ቀጥሎም ከዚህ ደግሞ እዚህ ጋር በሚመጣበት ጊዜም ቢሲ ሰጥቶን ነው ክሊር ላይ ሰጠው። እቺ አሁን ቆንጆ ቢሲ ናት እንደምታዩት የዴሊ ቢሲ ናት። ጎልደን ዞን ላይ ነው ሪያክት ያደረገልን። በጣም ቆንጆ ኢንትሪ ናት ማለት ነው። አሁን የዚህ ኢንትሪ ማብቂያው እዚህ ጋር ነው። እዚህ ድረስ የመውጣት ፖቴንሻል አለው ማለት ነው። ሲንስ እነዚህንም እዚህ ጋር የነገርኳችሁ ነገሮችንም ኮንሲደር እያደረግን ማለት ነው። ግን በምናይበት ጊዜ ቤሪሽ ነው ክሊርሊ ሴል ሞመንተሞችን እያየን ወደ ላይ ደግሞ ቤሪሽ አንዳንድ ኮሬክሽኖችን እያየን ትሬድ የምንገባበት ሁኔታ ይኖራል። ወደ 4 አወር በምንመጣበት ጊዜ እንደምታዩት ነው። አሁን አፕሪል ነው። ኦኬ ሜይ አካባቢ እዚህ አካባቢ ነው የተጠፋፋ ነው ፕራይስ ዝም ብሎ አይጓዝም የምላችሁ ምክንያት በዚህ ምክንያት ነው። አሁን ከዚህ 4 አወር ሲኩዌንስ ይሄን ከጨረሰልን በኋላ እቺን ሲኩዌንስ ረስት አረገ። እዚህ ጋር ረስት አረገ 2.618 ሌቭል ብሬክ አላረገም። አናዘር ሲኩዌንስ ትንሽ እዚህ ጋር ወደ ላይ ሞከረ፣ አዲስ ፕራይስ አክሽን ሰራ። ከዛ ከዚህ 0 ፖይንት ደግሞ አዲስ ሲኩዌንስ ክሬት አረገልን ፕራይስ። እንዴት ከዚህ አንስቶ እዚህ ድረስ ጨረሰልን ማለት ነው። እንደምታዩት 4 አወራችን እዚህ ጋር ነካ አይደለ? 4 አወራችን ነካ። አሁን እዚህ ጋር እኔ ብዙ ጊዜ የጠበቅኩት የነበረው ያው ሞመንቶቹ ትልልቅ ሴሎች ቢሆኑ አንዳንዴ ኮሬክሽኑን መያዝ አለብን ብዬ ስለማስብ እሷ እዚህ ጋር አንድ ትሬድ ለመውሰድ ሙከራ አድርጌ ነበረ። የተወሰነ ያህል አግኝተናታል። እስከዚህ ቻይ ድረስ ተገኝታለች። ግን ሲኩዌንሱ ኢንአክቲቭ ሆኖብናል ማለት ነው። እችን ሀይ ከሄደ በኋላ ብሬክ ማረጋግቶት ወደታች ተመልሷል። የወሰድኩበት መጠን ወደ 50 ሚኒት ታይም ፍሬም ወርጃ ያሳያችኋለሁ። የ50 ሚኒት ታይም ሎወር ታይም ፍሬም ማለቂያም ስለነበረች ቆንጆ ዞን ነበረች። ለዛ ነው እቺን ቴክ ለማድረግ የሞከርኩት ማለት ነው። ከዛ በኋላ እዚህ ጋር ደግሞ በምናይበት ሁኔታ ብሬክ ያደረገ ነው ፕራይስ የመጣው። እንዴት ብሬክ አደረገ? ለምን ብሬክ አደረገ በምንልበት ጊዜ አሁን ለምሳሌ እዚህ ጋር WCL እየጠበቅን ነበር አይደለ? ቺን ሲኩዌንስ እዚህ ጋር እንደዚህ ከጨረሰልን በኋላ እዚህ ጋር ከዛ ምንድነው እዚህ ጋር WCL ሄዶ ይሄዳል ብለን ነው ያሰብነው። ግን እሱ እንደዛ አልሄደም። አዲስ ሲኩዌንስ ክሬት አድርጎልናል። የምን ቤሪሽ ሲኩዌንስ ቺና አፕዴት ማድረግ አቅቶ በሪጀክሽን ጨረሰ። ከዛ ኢንገልፍ አደረገ ካንድል። እንደምታዩት ክሊር ኢንዲኬሽን ኦፍ ቤሪሽ ማለት ነው ኢንገልፊንግ ካንድል። ስለዚህ ከዚህ አንስቶ ወደታች ቤሪሽ ሲኩዌንስ ክሬት አደረገልን ማለት ነው። የቱ ጋር ነው የሚያበቃው? እዚህ ጋር የሚያበቃ ማለት ነው። እንደምታዩት እዚህ ጋር የሚያበቃ ቤሪሽ ሲኩዌንስ ክሬት አደረገልን ማለት ነው። አሁን ከዚህ ቤሪሽ ሲኩዌንስ ተነስተን ደግሞ እንቀጥላለን። እንዴት እንቀጥላለን? ሆል ኮሬክሽን ሌላ ደግሞ አዲስ ወይ 4 አወር
ኮንቲኒዩሽን ሲኩዌንስ እንፈልጋለን ማለት ነው። እሱን በምንፈልግበት ሂደት አሁን ለምሳሌ እዚች ጋር ኮንቲኒዩሽን ሲኩዌንስ የምናይበት ሁኔታ ይኖራል። እንደምታዩት እዚች ጋር በቃችሁ ማለት ነው። እዚች ጋር በቃችሁ ያው ኤክስቴንድ ላለው የሚታያችሁ እዚች ጋር ፎርዋርድ ሲኩዌንስ አልነካለንም ግን አክሰፕታብል ነው። ያው የተወሰነ ፒፕስ ቶለሬት እናደርጋለን ኤስኪ ላይ that's why still ጥሩ ሲኩዌንስ ነው የምንልበት ምክንያት እሷ ነች። ከዛ እነዚህ ሲሲ ምላቸው ሎር ታይም ፍሬም ላይ ወደ ላይ ጎዱ ባይ ሲኩዌንስ ያዝንባቸው ነው ያዝንባቸው ቦታዎች ናቸው። እዚህ ጋርም አንድ ኤስኤል ነካብን ነው ጁን 3 ላይ ነው። በጣም ቆንጆ ትሬንድ ነበረ፣ ግን አንፎርቹኔትሊ ኤስኤል ነክቶብናል። ሎር ታይም ፍሬም ላይ እናሳየዋለን። ግን ያው ኤስኤል የነካበት ምክንያት ሪዝናብል ነው። አንዳንዴ የምንገባባቸው ትሬዶች ለምን ኤስኤል ፕራይስ ዝም ብሎ እንደብዳ ወደ ላይ ወጣች አይደለም። አንለስ ፈንዳሜንታል ፑሽ ካላደረገው ቴክኒካሊ የሚሄድበት መንገድ ክሊርሊ ቪዚብል ነው ኤቭሪ ታይም ማለት ነው። ሪስካችንን ማኔጅ በማድረግ አንጻር በዛ መሃል አንጻር ነው ኤስኤል የሚነካብን። አሁን ለምሳሌ 1 to 16 አካባቢ አራር ያለው ትሬድ ነው 14 ፒፕስ ወደ 2340 ፒፕስ ካሽ ለማድረግ የተሰራ እንትን ነበር። ለቅቄው ነበር ቲፒ3 ብዬ ሁሉንም ቆንጆ አድርጎ ነው ስማሽ ያደረገልን። ግን ኢንትሪያችን ያው ተወርሊ ነበረች። ትንሽ እንዲሰፋ ማድረግ እንችል ነበር። እነዚህ ሃዮችን ቴክ አድርገን 1 to 4 መውሰድ እንችላለን። 500 ለ2000 ምናምን አድርገን ግን ዛስና ታውር ትሬዲንግ ፕላን በዛ ምክንያት ነው እንትን ያለው። ከዛ እነዚያ ሲኩዌንሶች አሉ እዚህ ጋርም ሴል ያገኘነው አለ። እንደዛ እያለ እዚህ ደርሰናል። አሁን ደግሞ እቺን ታርጌት አድርገን እናያለን። ወደ 1 አወር ደግሞ ዝቅ ብለን እናያለን። 1 አወር ላይ ገብተን ያቺን ትሬድ አይደንቲፋይ እናደርጋት። እቺኛዋ ነበረች ትሬድ ኤስኤል ነካበት ቲፒ1 ቢት3 ያልኳችሁ እቺ ነበረች። በጣም ቆንጆ ትሬድ ነበረች። እንዴት ብትሉኝ ፎር ኤግዛምፕል ዋናው ሲኩዌንስ እቺ ነበረች። እቺ ሲሪች ካረገች በኋላ ይሄ ነው ሲኩዌንሱ። እቺና ሲኩዌንሱ በትሬንድ ኤክስቴንሽናችንም ቼክ ማድረግ እንችላለን። ሲኩዌንሷ እቺ ነች። ያችሁት እቺ ነች። ለመግባት የሞከርኩት እኔ ቢሲ ሌቭል ነው። እቺን ብሬክ ካረገልን በኋላ ወደ ላይ ሲመለስ ቢሲ ሌቭል ላይ ነው ለመግባት ያሰብኩት የነበረው። ግን እሱን ሌቭል ሪስፔክት አድርጎልናል ስቲል። ግን እንደምታዩት እኔ ቴክ ያደረኩት 0.5 ሌቭላችንን ትንሽ አለፈ ብዬ እዚህ ጋር ያው ብዙ ሪጀክሽኖች እና ትንንሽ ማይነር ካምፖች ነበሩ። እነሱ ላይ ያው ቮሊዩም ስላነሰው ያው ትንሽ ቮሊዩም አጠራቅሞ ይመለሳል በሚል እሳቤ ነው እዚህ ጋር ያስቀመጥኩት። እሱ ግን ኦቨር ኤክስቴንድ አድርጎ እቺ ሌቭል ላይ ነካለ 0.78 ነክቶልን ነው የወረደው። ግን እነዚህ ካንድሎችን በማየት እዚህ ካንድሎች ላይ ያሉትን ቮሊዩምስ በማየት በደንብ ሪያክት ያደርጋል ብለን ነበር። ከገባልንም በኋላ እዚህ ጋር ለመግባት ሙከራ አድርጌ ነበር። ወርዱ እዚህ አካባቢ በሪጀክሽን ተመልሶ ድጋሚ ለመግባት ሙከራ አድርጌ ነበረ። ግን እንደምታዩት ኢንትሪ ላይ ድጋሚ ሳይገባ ተመልሷል። ሲንስ እቺ ሌቭል እንደምታዩት እቺ ሌቭል ኮንሶሊዴሽን ዞን ነው። ማርኬት አንድ ቦታ ኮንሶሊዴት ሲያደርግ ከዛ ኮንሶሊዴሽን በኋላ ትልቅ ሙቭ ሊያደርግ እንደሚሆን ፖቴንሻል ሲግናል። ስለዚህ እዚህ ጋር ዞኑ በምታዩበት ጊዜ ኮንሶሊዴት በጣም እያደረገ ነው። ከዛ ድጋሚ እዚህ ኤሪያ ላይ አስገብቶን ይወርዳል በሚል ነበረ። ግን ሳያስገባን ማሲቭሊ 1 አወር ካንድል ሁላ እንደምታዩት በ2-3-4 ሰዓት ነው ወዲያው የጨረሰው ሲኩዌንሱን ማለት ነው። ግን ኤ+ ፐርሰንት ነበረ ቆንጆ ነው።
ኦኬ እሺ አሁን በምናይበት ሪሰንት ያለንበት ያው ወደ ኋላም ያለውን ነገር ሚስ ያደረግናቸውን እያየን እንመለስ ብዬ ነው። ኦኬ እዚህ ጋር በምናይበት ጊዜ ሴል ለመያዝ ነበር ያዝኩት። ያው አጌነስት ነው አንዳንዴ የምንወስዳቸው እንትን ትንሽ ሪስኪ የሆነ ትሬዶች ስለምወስድ ነው። ለምሳሌ ይሄን እዚህ ሲ ሌቭል ውስጥ ከገባልን በኋላ እንደምታዩት እቺን ባይ ሲኩዌንስ አይቼ ድጋሚ ደብሊውሲኤል ማርክ አድርጌ ወደ ላይ መያዝ እንደውም ሲኖርብኝ እኔ ወደ ሴል ነው የገባሁት። አንደኛ እንደዛ የገባሁበት ምክንያት ልንገራችሁ። አንደኛ ለኛ ጎልደን ዞን አትሊስት ባይገባ ትሬን አክቲቭ የሚሆነው እቺን ሌቭል አትሊስት 0.38% አትሊስት መንካት አለበት። ግን ሳይነካ ወደ ላይ ተመለሰ። ሃይሊ በሚመለስበት ጊዜ ቼንጅ ኦፍ ዳይሬክሽን ይሆናል በሚል ሎወር ታይም ፍሬም ላይ አሳያችኋለሁ። 50 ሚኒት ላይ የሴል ሴትአፕ ስለሰጠኝ እሷን ቴክ ለማድረግ ነው የገባሁት። ግን ክሊርሊ አንዳንዴ ምን ፒዲቪም እዚህ ኤስኬ ላይ ይጠቀማለሁ። እንደምታውቁት ፒዲቪም አንዳንዴ ቆንጆ ኢንዲኬሽን ይሰጣል። እንደምታዩት ፒዲቪ ዞናችን ነበረ። ፒዲቪ ዞናችን ሪያክት አደረገ። ሪያክት እያደረገ ፍራይዴይን ጨርሰ በኔክስት ዊክ ኢምፐልሲቭሊ ወጣ ኦፕኒንግ አፕ። አንድ ያልነገርኳችሁ ነገር በኤፍኤክስ ኦፕን ነበረ በደንብ የምጠቀመው ሲንስ ኤስኬ ሲስተም ኤፍኤክስ ኦፕን ላይ ነው ትንሽ ካንድሎቹን ምናምን ቆንጆ የሚያሳየን። እሷን ዘግተውታል። ለብቻ አዲስ ብሮከር አድርገው አምጥተውታል። ያው እና ትንሽ አሁን ኦናንዳ ላይም ነው እንደዚህ አይነት ሲግኔቸር የተሻለ አድርጌ ያሰብኩት አዲሱ እንትን ኦናንዳን ይሻላል በሚል እሷ ላይ ነው ትንሽ እየተንቀሳቀስኩ ያለሁት። ጥሩ ነው እስካሁን ባየሁት። ኤፍኤክስ ኦፕን ላይ ለብቻ ብሮከር ነው ለብቻው የራሱን እንትን ስለሰራ እዛ ላይ ደግሞ ማሳያችሁ ይሆናል በኔክስት ቪዲዮ። ኦኬ እና አሁን ወደ 50 ሚኒት ዘጭ ብለን ደግሞ እንየው። አሁን እቺን ዚስ ዊክ የወሰድኳት ትሬድ ነች። በጣም ቆንጆ ትሬድ ነበር። ግን ይሄ ስፔሻሊ እነዚህ ሁለቱ የኔ ጥፋቶች ናቸው። ሲንስ ሰኞ ዕለት ቤሪሽ እንደሆነ ገብቶኝ ማርኬት እዚህ ድረስ ፖቴንሻሊ ራን እንደሚያደርግ እያወቅኩ አጌንስት ትሬድ እየገባው ነበር። ባይ የገባውበትም ምክንያት ትንሽ አሳማኝ ነው። ለምሳሌ እዚህ ጋር ደብሊውሲኤል እና ቢ ሌቭል ነበር ስቲል በጣም ትልቅ ቆንጆ የሚባል ሌቭል ናት እቺ። በጣም ሌቭል ናት። እሺ ቆይ ላሳያችሁ። 5 ሚኒት ላይ ደቂቃውም እንዳይረዝም as much as possible ዩቲዩብ ላይ እንዳይሰለቻችሁ ለማሳነስ እየሞከርኩ ነው። እሺ ላሳያችሁ። እቺ ደብሊውሲኤል ዞን ነው ማለት ነው። ደብሊውሲኤል ክላስ ቢ ዞን ናቸው። እሷን ያልኩበት ምክንያት ላሳያችሁ። አሁን ለምሳሌ እቺ ዞን ማለት ናት። አያችኋት? እቺ ዞን ማለት ነች። እንደምታዩት ግን ሎወር ታይም ፍሬም ላይ በጣም ብዙ ቾፒ አይነት ካንድልስቲክ ለማየት አስቸጋሪ ቢሆንም ስቲል ጥሩ ትሬድ፣ እቺም ቆንጆ ትሬድ ያገኘሁባት ትሬድ ነች። እቺ ሴሏን 1 ሚኒት ላይ ነው ቴክ ያደረኳት። በጣም ቆንጆ ነበረች። እንደምታዩት እቺን ሲኩዌንስ ነው የወሰድኳት። እያያችኋት ነው። 1.6 ላይ ወጣው ማለት ነው። እሺ እቺን ለማሳየት ነው የሞከርኩት። አሁን እቺኛዋ ሌቭል ላሳያችሁ። 5 ሚኒት ላይ ነው ማርኬት ከዚህ ዜሮ ሌቭል እቺን ሃይ ሰርቶ ሎው ሰራ። እዚህ ጋር እንደምታዩት ገብቶልናል።
ሲ ደረሰልን። ሲ ከደረሰ በኋላ ኔክስት ቲንግ ምንድነው የሚያደርገው ማርኬት? ሆል ኮሬክሽን ነው የሚሰራው። የት? ከዚች አንስቶ እስከ ሃይ ሰራበት። ማርክ አረጉኝ። ሆል ኮሬክሽን ላይ እቻትና WCL ገብታለን። WCL ገባለን። ፕላስ ደግሞ 50 ሚኒት ላይ ደግሞ ቢ ነች። እንዴት ብትሉኝ እቺ ሌቭል ማለት ነው። ከዚህ ተነስቶ እዚህ አንስቶ እዚህ የገባልን ቢ ላይ ነው። ስለዚህ ማርኬቱን የዝጋ ኤክስፔክት አደረኩት፣ እዚህ ሃይ ድረስ ኤክስፔክት አደረኩት ማለት ነው። አያችሁት? እዚህ ሃይ ድረስ ኤክስፔክት አደረኩት። ይሄን ሃይ ያስኩና ደግሞ ወዲያው እዚህ ጋር ከምገባ WCL ፕላስ BC ሌቭል ስለሆነ ከምገባ BC ሲሰጠኝ ልግባ በሚል ከዚህ አንስቼ ማርኬቱን እዚህ ሃይ ድረስ ታርጌት አደረኩኝና BC ሌቭልን መጠበቅ ጀመርኩ። ከዛ ግን በሚል ሁኔታ ወዲያው ያስወጣኝ። ትንሽ እዚች ሌቭል ላይ 55% ላይ ሪያክት አደረገ። ትንሽ እዛች ላይ ሪያክት አደረገ። የተወሰነ ያህል ፒፕስ ሰጠንና ከዚህ ኦልሞስት ወደ 200 ፒፕስ አካባቢ ሰጠንና ከዛ ድጋሚ ብሬክ አድርጎ ትሬንዳችንን ወርታች ወረደብን ማለት ነው። ያው እንደዚህ አይነት ቦታ ላይ እንደዚህ አይነት ትሬድ ቴክ ባይደረግ በጣም ጥሩ ነው። ለምን? ዩዝለስ ነው። አጌንስት እየሄድን ስለሆነ ያው ኮሬክሽኗን ማግኘት አክቹአሊ ከኢምፐልሲቭሉ እኔ አሁን ብዙ ትሬደሮች ኢምፐልሲቭ ሙቭን ነው ማግኘት ይፈልጉ ኮሬክት ካረገ በኋላ። እኔ ደግሞ ኮሬክሽኑን ማግኘት ደግሞ ይቀናኛል። ኢምፐልሲቭ ካረገ በኋላ መቼ ነው ኮሬክት የሚያደርገው የሚለው ነው ትንሽ ብዙ ችግር የሚፈጥረው። ያው ኮሬክት ካረገ በኋላ ዳይሬክትሊ ኢምፐልሲቭ ስለሚያደርግ ማለት ነው። ኦኬ አሁን የሚሰራውን ፕራይስ አክሽን በምናይበት ጊዜ ኦልሬዲ ኤንቲቲ ሲጨርሷል። ግን እንደምናውቀው 1 አወር እና 4 አወር ላይ እዚህ ጋር ትንሽ የቀራት ሲኩዌንስ አለ እቺኛው ማለት ነው። ወደ 270 ፒፕስ አካባቢ ይቀረዋል ማርኬት አይደለ? ይቀረዋል ማርኬት እዚህኛው ማለት ነው። ይሄ መጣ ከዚህ ተነሳ እዚህ መጣ እቺኛው ሌቭል እቺኛው ሌቭል ማለት ነው። እቺኛው 200 ምናምን ፒፕስ ይቀራታል። 270 ፒፕስ አካባቢ እሷን ትንሽ ወደ ላይ ኮሬክት አድርጎ የታይም ፍሬም ኮሬክሽን ሰርቶ ከዛ ይሄዳል በሚል ሐሳቤ ነው ያለኝ። አሁን የመጨረሻ እዚህ ጋር በምናይበት ጊዜ የመጨረሻ የሰራው ሎአችን እቺ ነች አይደል? እንደዚህ ማለት ነው። ኮሬክት ያደረገበት ሌቭል ነው። አሁን ቀጥታ ማርኬት ታርጌት ያደረገው ሃይ ነው። እዚህ ጋር ማርኬት ይመጣል። ያው ግን ሌዚ ነው በጣም ኮንሶሊት እያደረገ ይሰጣል። ስቲል ከዚህ ጀምሮ BC ለመስጠትም በጣም አስቸጋሪ የሆነ ፕራይስ አክሽን ነው ያለው። እንደምታዩት ይሄን ሃይ ታርጌት አድርገን BC ሌቭል ነው የምንጠብቀው፣ ግን ኦቨር ኤክስቴንድ አድርጓል። BC ሌቭላችን አንስቷል። ግን አሁን ለመግባት እንደኔ አሁን ብገባ የሚገባው እዚህ አካባቢ ጥሩ ነው። ያው ኮንሶሊሽን ዞን ስለነበረ ሎንጋችንን እዚህ ሌቭል ላይ አድርገን የሴላችንን ደግሞ እዚህ ጋር አካባቢ አድርገን ሃያችንን ታርጌት የምናደርገው እዚህ ጋር አድርገን መግባት እንችላለን። 1 to 5 አካባቢ ነው። 1930 ፒፕስ ካስ ለማድረግ 18 ፒፕስ 180 ፒፕስ ለመስጠት አስበን እንገባለን። ግን 180 ፒፕስ ትንሽ ይበዛል። እኛ አትሊስት እዚህ ሌቭል ላይ እንኳን ብናደርገው ቻውን 10 ፒፕስ በጣም ቆንጆ ነች። 1 to 10 ውስጥ ናት። ያው እንደዚህ አድርገን የምንገባበት ሲቹዌሽን ነበረ። ግን ስቲል ይሄ ትሬንድ ልክ ነው፣ እንጠብቀዋለን። ይሄን ትሬድ ከጨረሰ በኋላ WCL ይሰጠናል ወይ ወደታች ሲኩዌንሱን እንጠብቃለን። አሁን ማድረግ ያለብን እቺ ሲኩዌንስ እዚህ ጋር ሂት ኢን ዘ ሚድል ኦፍ ዘ ሬስ አንገባም። ለምን? እዚህ ጋር ጨርሶ የሚያሳየን ሪአክሽን እንጠብቃለን። ወደ ቡሊሽ የሚመጣ አይነት ከሆነ ከዚህ ጀምሮ ቱ
100% ላይ ኮሬክት አድርጎ ማርኬት ድጋሜ መጥቶ ወደ ባይ የምናይበት ሲቹዌሽን ካለ እንመጣለን። ስቲል ግን ወደ ሴል ነው። ለምን 257 ፒፕስ አካባቢ ወደ ቤሪ ስለሚቀር እሷን ስዊንግ ሰርቪስ ታርጌቷን እስክናደርግ እንጠብቃለን። እንግዲህ ያለኝ ኢንሳይት ከረንትሊ ነው። ያው ቮሊዩምም ትንሽ ያው ኤፍኤክስ ኦፕን ነበር ቮሊዩም ቲክ ቮሊዩም ያሳየን። አሁን ፒዲቪያችንን የምናየው የራሳቸው ቻናል ላይ እየሄድን ነው። ከዛ ኮፒ ያደረኩ ወደዚህ ለማምጣት እየሞከርኩ ነው። እነዚህ ቮሊዩሞችን ከዛ ለማምጣት እየሞከርኩ ነው። አዳዲስ መጣ ኢንሳይት ካለ ሼር አደርጋችኋለሁ። ላይክ፣ ሼር፣ ኮፒ፣ ሰብስክራይብ እያደረጋችሁ እንማማራለን። እንደ አዲስ ግኝት ሲኖርን እንላለን። ይመቻችሁ። ሰላም